ማቴዎስ ወንጌል ምዕራፍ 13 ከ24 እስከ 30 ድረስ ያለው በጌታ በኢየሱስ ክርስቶስ ስም አነባዋለሁ። የጌታ ቃል እንደዚህ ነው። ኢየሱስም ሌላ ምሳሌ እንዲህ ሲል ነገራቸው። መንግሥተ ሰማይ በእርሻ ቦታ ጥሩ ዘር የዘራን ሰው ትመስላለች። ነገር ግን ሰው ሁሉ ተኝቶ ሳለ ጠላት መጥቶ በስንዴው መካከል እንክርዳድ ዘርቶ ሄደ። ስንዴው በቅሎ ማፍራት ሲጀምር እንክርዳዱም አብሮ ብቅ አለ። የእርሻው ባለቤት አገልጋዮቹን ወደ እርሱ ቀርበው ጌታ ሆይ በእርሻ ቦታ ጥሩ ዘር ዘርተህ አልነበረምን? እንክርዳዱ ከየት መጣ አሉት። እርሱም የጠላት ሥራ ነው አላቸው። አገልጋዮቹም እንክርዳዱን እንድንነቅለው ትፈልጋለህ ብለው ጠየቁት። እርሱ ግን አይሆንም፣ ምክንያቱም እንክርዳዱን እንነቅላለን ስትሉ ስንዴውን አብራችሁ ልትነቅሉ ትችላላችሁ። ተዋቸው፣ እስከ መከር ጊዜ አብረው ይደጉ። እስቲ አብረው ይደጉ። በዚያን ጊዜ አጆቹን እንክርዳዱን አስቀድማችሁ ንቀሉ፣ በእሳትም እንዲቃጠል በየነዶ እሰሩት። ስንዴውን ግን ሰብስባችሁ በጎተራይ ክተቱ እላቸዋለሁ አላቸው። እንክርዳዱን ንቀሉ፣ ስንዴውን ሰብስቡ። የሚፈለግ ነገር ይሰበሰባል፣ የማይፈለግ ነገር ይነቀላል እላቸዋለሁ አላቸው። ጌታ የተመሰገነ ይሁን። ይህንን ክፍል በጣም ብዙ ጊዜ ነው ደጋግሜ በእናንተ መካከል እያነሳሁት ያለሁት፣ ወደፊትም አነሳዋለሁ። በጣም መሰረታዊ ነገሮችን ጌታችን ኢየሱስ ክርስቶስ የተናገረባቸው ምዕራፎች ናቸው እነዚህ የማቴዎስ ወንጌል ምዕራፎች። ከዚሁ ምሳሌ ወደ ላይ ከፍ ብላችሁም እሱም ዘርዘሪው ዘር ሊዘራ ወጣ ብሎ የተለያየ አራት መሬት ላይ አንድ ዘር የተለያየ አራት መሬት ላይ ዘራ ብሎ እሱን ምሳሌ ይነገራል። ኢየሱስም እንዲህ ሲል አይደለም የሚለው፣ እንዲህ ሲል ምሳሌ ነገራቸው። ክብር ለእግዚአብሔር ይሁን። አንድ ገበሬ ወጥቶ ስንዴ ዘራ። ስንዴው በእርሻ መሬቱ ላይ ወደቀ። ጊዜውን ጠብቆ ስንዴው መውጣት ጀመረ። ስንዴ ለመውጣት በጣም ጊዜ ይፈልጋል። ምናልባት እዚህ ውስጥ ደግሞ በጣም ገበሬዎችም ትኖራል። ግን ስንዴ የተዘራ ቀን አይበቅልም፣ ይወድቃል፣ ይበሰብሳል፣ ይሞታል። እንደ አዲስ ህይወት ይጀምራል። ጀርሚኔት አድርጎ እንደ አዲስ ነው የሚወጣው። ሲወጣ ግን ብቻውን አልወጣም። አጠገቡ ከእንክርዳድ ጋር አብሮ ወጣ። ደቀ መዛሙርቱ ስንዴ ሲዘራ ነበሩ። ስንዴው ደግሞ ከመሬት አሸንፎ ሲወጣም ደግሞ አይተዋል። በመሃል ላይ የሚያረጉት ነገር ከስንዴው ጋር አብሮ የበቀለው እንክርዳድ መቼና የት እንደተዘራ እሱን ነው የሚያረጉት። እና ጌታችን ኢየሱስ ክርስቶስ ደግሞ እሱንም ነው አይደል የነገራቸው፣ እሱንም ገልጦ ነገራቸው። እና ስንዴውን ይሄው ሲበቅል አየነው፣ እንክርዳዱ አብሮት ወጣ። እና ጌታ ሆይ እንክርዳዱን ማን የዘራው? የነገርከን ገበሬ የእርሻው መሬት ባለቤት እርሻው ላይ መጥቶ የሚፈልገውን ስንዴን የዘራበት። የእርሻ መሬቱ ባለቤት ገበሬው ነው። ዘር በእጁ ላይ ይዟል። የሚፈልገውን የዘራው ሲበቅል ግን እሱ የዘራው ብቻ ሳይሆን ሌላም እንክርዳድ አብሮ በቅሏል። ስለዚህ የገበሬው የእርሻው ባለቤት የሚፈልገው ስላልሆነ ይሄንንማ ቶሎ ብለን እንንቀለው ሲሉት ጌታ ኢየሱስ ክርስቶስ አትንቀሉ፣ አብረው ይደጉ አላቸው። አንዳንድ ጉዳይ፣ አንዳንድ ነገር፣ እንደነዚህ አይነት ነገሮች አይለዩም ቶሎ። መናፍስትን በመለየት ስጦታም አይለዩ። እጅን ጭነ ጸልየም አትለዩ። የሆነ ቀን አለ ጌታ ኢየሱስ ክርስቶስ። ተው አብሮ ይደጉና የሆነ ቀን አለ። ሰብሳቢዎች አሉ፣ ስንዴ የሚሰበስቡና እንክርዳድ ለይተው ደግሞ ነቅለው የሚጥሉ። እነሱ ሲመጡ ይለዩዋቸዋል። እስከዚያ ጊዜ ድረስ አብረው ይደጉ። ጌታችን ኢየሱስ ክርስቶስ ሁለት ቁልፍ ነገር ነው የነገራቸው። አንደኛ በእናንተ መተኛት ምክንያት ጠላት እንክርዳድ ዘራ። ሁለተኛ ደግሞ የእግዚአብሔር ትዕግስት እግዚአብሔር ጊዜ ሰጥቷል፣ እድል ሰጥቷል። እስከዚያ ቀን መከሩ እስከሚሰበሰብበት ጊዜ ድረስ ተው። መቼ ነው መከሩ የሚሰበሰበው? ወቅት ይፈልጋል፣ ወራት ይፈልጋል። ምናልባት ደግሞ አሁን ደግሞ እንግዲህ ጌታችን ኢየሱስ ክርስቶስ የሚሰበሰብበት ወቅት ያለው ደግሞ ዳግም የሚመለስበትና እኛና ሌላው የሚለይበትን ቀን ነው ጌታ ኢየሱስ ክርስቶስ የተናገረው። ስንዴና እንክርዳዱ የሚለዩበትን ቀን የተናገረው እና ክርስትና ህይወት ነው እንጂ የባህሪ ለውጥ አይደለም። የባህሪ ለውጥ ከህይወት የሚመጣ ሲሆን ነው ጥሩ እንጂ በጣም ጥሩና መልካም ሰዎችን የምናፈራበት ቤት አይደለም። ከህይወት ነው የሚጀምረው። እንክርዳዱ ስንዴ መስሎ ሊያድግ ይችላል። ስንዴ መሰለ ግን እንክርዳድ ስንዴ ካልሆነ ይነቀላል። ስለዚህ በጣም ቆንጆ እንክርዳድ
የማይጎረበጥ እንክርዳድ፣ መልከኛ እንክርዳድ በፍጹም በእርሻው ላይ ቦታ የለው። ገበሬው ፍሬ ፈላጊ የዘራትን ያችን ሰብሳቢ ነው። ስንዴ ዘርቶ ገብስ አይጠብቅም። ስንዴ ከዘራ ስንዴ ነው የሚፈልገው። በስንዴ እርሻ ላይ የተገኘ ከስንዴ ውጭ የሆነ የትኛውም ነገር እንክርዳድ ነው። ባይዘው ስንዴውን የሚሻማና እንዳያድግ የሚከለክል ነገር ብቻ ሳይሆን ገብስ ሊሆን ይችላል፣ በቆሎ ሊሆን ይችላል። ጠቃሚ እኮ ነው ብትለው ገበሬውን እኔ ጠቃሚ አይደለም እየሰራው ያለሁት ስንዴ ነው የሚፈልገው። አጠገባቸው ለሰው እግዚአብሔር የዘራብህን ነው የሚፈልገው ብሉት። የለፋውን ነው የሚፈልገው። ስለዚህ በስንዴው መካከል አብሮ በቀለ ሲል ተው፣ አብሮ ይደግ ተው። በጣም ከባድ ቃል ናት ጌታ ኢየሱስ የተናገረው። ቶሎ ንቀሉት ቢላቸው ጥሩ ነበር፣ ግን ጌታችን እንደዚህ ያለ እንክርዳዱን ልትነቅሉ ስትሉ ስንዴውን አብራችሁ ትነቅሉታላችሁ። እንክርዳዱ እያለ ስንዴው መኖር ይችላል። እንክርዳዱ እያለ ስንዴው ማደግ ይችላል። በእንክርዳድ መካከል ስንዴውን በህይወት ማኖር የሚችል አቅም ስንዴ ውስጥ አለ። የእንክርዳዱ መኖር ጌታ ወይ ስንዴውን እንዳያደርገው አትስጋ። ስንዴው ላይ ያፈሰስኩት ህይወት በምንም ነገር መካከል ሊያኖረው ይችላል። ይደግ። ጌታ የተመሰገነ ይሁን። በጣም ብዙ ተግዳሮት፣ በጣም ብዙ ተጽዕኖ፣ በጣም ብዙ አላራምድ የሚል አላስኬድ የሚል አላሰራ የሚል ያለ በጣም እልፍ የማይቆጠር ነገር ዙሪያችን ላይ አለ። ምንም ጥርጥር የለውም። ከውስጥም ከውጭ በውስጣችን የተሸከምነው የተቀበልነው የተካፈልነው ህይወት በዚህ ሁሉ አመጽ መካከል በህይወት ሊያኖረን ይችላል። በዚህ ሁሉ ክፋት መካከል አጋንንቱ፣ ክፉ ሰዎች፣ የተሸከምነው ስጋ፣ የሚታሰብ ሐሳብ፣ የትኛውም ነገር ተደራጅቶ በላያችን ላይ ያለው ነገር ለማድረቅ ቢታገልም ጌታችን ኢየሱስ ክርስቶስ ከአንደበቱ አውጥቶ የተናገረው ቃል ነው። እንክርዳዱን እንንቀለው። ለምንድን ነው እንክርዳዱን እንንቀለው ያሉት? ስለማያምር አይደለም። ስንዴውን እንዳይጎዳው ሲሉት ችግር የለውም። እስከዚያ ቀን ድረስ የሚኖርበት አቅም አለው ስንዴው። ሰምታችሁኛል? ጄኒውን የሆነ የክርስቶስ ህይወት ካለ ያኖረናል። በጣም አመጽ ቢበዛም የፈሰሰው ጸጋ ይበለጣል። በአንድ ሰው መተላለፍ አይደለም ይላል። ይሄ ሁሉ ዓለም ከተበላሸ በብዙዎች መተላለፍ የወረደው ጸጋ በጽድቅ እንዴት አብልጦ አይገዛም አለ ጌታ ኢየሱስ። በብዙዎች መተላለፍ ነው የፈሰሰው ይሄ ጸጋ። በአንድ ሰው መተላለፍ ነው የሁሉ ሞት የመጣው። በብዙዎች መተላለፍ ምክንያት ደግሞ ይሄንን የሚያክል ጸጋ ፈሷል። እንዴት አብልጦ በጽድቅ አይገዛም? እስከ መቼ? እኔ እስከምመጣ ድረስ እንዳትሰጉ አለ ጌታ ኢየሱስ ክርስቶስ። ትልቁ ፈተና ለስንዴው ምንድነው? ታይሚንግ፣ የእግዚአብሔርን ትዕግስት ጠብቆ እስከ መጨረሻ መሄድ። የስንዴ ጸሎት ምንድነው? እግዚአብሔር ይሄን እንክርዳድ እስከ መቼ ነው የምታኖረው? ነው የስንዴ ጸሎት። እግዚአብሔር ደግሞ ለስንዴው የሚሰጣት መልስ አንድ ቀን ሰብሳቢዎች ይመጣሉ። እስከዛስ ታገስ። የተለፋብን የተደከመብን የተዘራብን ነገር እስከ መጨረሻ ጠብቆ ያኖረናል። ራሳችሁን ሚክስ እንዳታረጉ። በጣም እንክርዳድ ሲበዛ የእንክርዳድ አይነት መልክ እንዲኖራችሁ እንዳትታገሉ። ዓለም ሁሉ ተስማምቶ የሆነ ጎራ ሲይዝ በፍጹም ከእግዚአብሔር ጋር እናንተ ብቻችሁን ሳይዳርጉ፣ ክብር ለኢየሱስ ይሁን። ከእግዚአብሔር ጋር እናንተ ብቻ ወገናችሁ ሳይዳርጉ ማንም ሊቆጣጠረውም ሊቋቋመውም የማይችል ህይወት ስንዴ ውስጣል። እንክርዳዱ ቁጥሩ ከስንዴው ሊበዛ ይችላል እርሻው ላይ። ጌታችን ግን እንደዚህ ያለ አብሮ ይደግ። አብሮ ማደግ አፌክት አያረገውም። ስንዴውን ለመንቀል ስትሞክር ነው እንደውም አፌክት የምታረገው። እንደውም ስንዴውን ትነቀንቀዋለህ። ጌታ በቅርብ ይመጣል። ኢየሱስ በጣም በቅርብ ይመለሳል። እርሻው ላይ ሰብስበው የሚለዩ ይመጣሉ። አገልጋዮቼ ያላቸው መላእክቱን፣ ሥጋ ለባሽ አይደለም፣ መላእክቱን ይመጣሉ አለ። የዛን ቀን እነሱ ይለዩታል፣ ያውቁታል አለ። መልአክ አይገምትም፣ አይጸልይም፣ ይለዩዋል። ብርሃንና ጨለማ እኛንን ባይዘው ተመሳሳይ አፍንጫ ተመሳሳይ። መልአክ ሲመጣ ብርሃንና ጨለማ ያውቃል። መጀመሪያ ስንዴውን ይሰበስቡትና ወደ ጎተራ ወደ ማረፊያው ያስገቡታል። እንክርዳዱ እየነቀሉ ወደሚቃጠልበት ይጥሉታል። የክፍሉ በጣም መሰረታዊ መልእክቶች እነዚህ ናቸው። እነሱ ተኝተው ጠላት የዘራው እንክርዳድ በቀለ። ቀጥሎ ደግሞ እግዚአብሔር ጊዜ ታይሚንግ።
የብዙዎቻችን በጣም ትልቁ ቻሌንጅ ታይሚንግ ነው። እግዚአብሔርን መጠበቅ በጣም ትልቁ ቻሌንጅ። መታገስ፣ መቆየት፣ መጠበቅ በጣም እልህ አስጨራሽ ነው። በጣም ብዙ ሰው አማራጭ እንዲጠቀም የሚያደርገው መጠበቅ አድክሞት ነው። ጌታ ደግሞ እንደዚህ ያለ የተወሰነ ቀን አለ። ሰብሳቢ የሚመጣበት የተወሰነ ቀን አለ። እስከዛ ቀን ድረስ ማደግ ነው። ስንዴ ኮምፕሌን እንዳያረግ በእንክርዳድ መካከል ሊያኖረው የሚችል ህይወት ሰጥቼው። ኮምፕሌን ማድረግ አይቻልም። የተሰጠን ህይወት ጠብቀ መኖር ነው። አሜን ነው። መጽናትን ጸንተን መኖር ነው። መጸለይ ነው። እየጸለይን እየጾምን መኖር ነው። ቅዱስ ቃሉን ማጥናት ነው። እያጠናን ህይወታችንን ጠብቀን መቀጠል። ስንዴ ሌላ እድል ፈንታ የላት። ይሄንን እያደረገች ማደግ ነው። እስከ መቼ? እስከ ተወሰነው ቀን ድረስ። ያንን ቀን የወሰነው ስንዴው አይደለም፣ ገበሬው ቀኑን ያውቀዋል፣ ወቅቱን ያውቀዋል፣ ጊዜውን ያውቀዋል። የመሰብሰቢያ ወቅት ያለው የሚያድገው ስንዴ ጋር አይደለም። ያይና ገበሬው አሁን ነው ጊዜው፣ ቀኑ አሁን ነው፣ አሁን ይለይልኝ። እስከዛ ድረስስ ስንዴ በተሰጣት ህይወት መብሰል፣ የሚጠበቀውን ነገር በሙሉ ለስንዴ ያቀብላል። ከስር የሚያስፈልገውን ነገር በሙሉ ይሰጠዋል። የእግዚአብሔርን ጊዜ ጠብቃችሁ እስከ መጨረሻ ድረስ በጽናት ተጓዙ፣ እንዳትንገዳገዱ። ዓለም የመጨረሻ አለኝ የምትለውን መሳሪያዋን እያወጣች ነው አይደል? ቸርችን በተቻላት መጠን ዓለማውን ያላትን መሳሪያ በሙሉ አውጥታ ቱ ማክሲመም ነው አሁን እየተጠቀመች ያለችው፣ ማብቂያው ስለደረሰ። ስንዴው ፌል አያረግም። እስከ መጨረሻ ጸንታችሁ ሂዱ። የተቀበልነው ህይወት የሚሞት አይደለም፣ እስከ መጨረሻ የሚኖር ነው። ለዘላለም የሚኖር ህይወት ተቀብለናል። እንዳትንገዳገዱ። ትንሽ ነው የቀረን መሄዳችን። ሰብሳቢዎቹ በጣም ተዘጋጅተዋል። እኛን ላለመጉዳት ሲሰበስቡ ላለመቀንጠስ በጣም ተዘጋጅተዋል። ስንዴውን በጥንቃቄ ሰብስቡልኝ። ነዋሪ ነው ስንዴው፣ ከዚህ በኋላ ይፈለጋል። እንክርዳዱን ደግሞ እየነቀላችሁ ወደ እሳት ጣሉት። ስንዴዎች ሆይ እስከ መጨረሻ ጽኑ፣ ኮንሲስተንት ጽኑ፣ ጨርሱ። መተናል፣ ረጅም መንገድ እንጨርስ። አሜን ነው። ታይሚንግ፣ ጊዜ፣ በእግዚአብሔር የተወሰነ ጊዜ አለ። ዛሬ ሊሆን ይችላል ባይዘው ኢየሱስ የሚመጣው። ቤት ገብተን ተኝተን ሌሊት ኢየሱስ ቢመጣ የመሰብሰቢያው ቀን ቢሆን አንዳንዶች ጌታ ልቀበል ብለው ነገ ቢመጡ ሄዱ እኮ። ዛሬም ፕሮግራም ሳንጨርስ ቢመጣ ነገ ሰዎች ድንገት ፕሮግራም ይኖረውን ብለው ሲመጡ ልብሳችንን ብቻ ሲሄድ ሄደው ነው። እንክርዳድና ስንዴው ይለያል። በጣም ሲሪየስ ነገር ነው ኢየሱስ ያወራው። አይገርማችሁም? አሁን እነ ጴጥሮስ እነ ዮሐንስ እነ ማቴዎስ ምናምን ስለ እርሻ ያወራ መስሏቸው ይችላል፣ ገና መንፈስ ቅዱስ ስላልተሞሉ። ስለ ላስት ዴይስ፣ ስለ መጨረሻ ቀናቶች እያወራ እንደሆነ ላይረዱት ይችላሉ። የስንዴው ህይወት የነሱ ህይወት እንደሆነ ላይረዱት ይችላሉ። እርሻው የእግዚአብሔር መንግስት እንደሆነ ላይረዱት ይችላሉ። ገበሬው አብ እንደሆነ፣ የተዘራባቸው ነገር እግዚአብሔር ቃል እንደሆነ ላይረዱት ይችላሉ። ኖርማል በሚገባን መንገድ ምን እያወራ ነው? ጌታ ኢየሱስ ክርስቶስ አሁን ስለ ስንዴ፣ ስለ እርሻ፣ ስለ መሬት ገዶት ነው። ይህንን የሚያክል ምሳሌ ባለችው በጣም ጥቂት ጊዜ ለዚህ አይነት ምሳሌ ጊዜ የሚሰጠው በጣም ትንሽ እኮ ናት የነበረችው ጊዜ 3 ዓመት ተኩል ብቻ ነች። ከሷ ጊዜ ላይ ቆርጦ ይህን ምሳሌ ሲሰጥ እያወራ ያለው ስለ ዘላለም ነው። ስለ ዘላለም ነው። ስለ መሄዱና ዳግም መጥቶ ስለ መውሰዱ፣ ስለ መሰብሰቡ፣ እኛን ወደ ሰማይ ስለማከማቸቱ፣ ወደ ጎተራ ስለማስገባቱ፣ እግዚአብሔር አብ አዋጥቶኛል አትርፌያለሁ ብሎ ስንዴ ሰብስቦ ወደ መውሰዱ፣ እሱን እያወራ ነው ኢየሱስ። ክብር ለኢየሱስ ይሁን። የዘላለም ሕይወትና የዘላለም ፍርድን እኮ እያወራ። ታይሚንግ ግን በጣም ቁልፍ ነገር፣ ጊዜ፣ ወቅት። እግዚአብሔር እስከወሰነው ጊዜ በጥንቃቄ ማደግ አለበት። በጥንቃቄ ማደግ አለበት። በጀመራችሁበት ስፒድ ሂዱ። በጀመራችሁበት ስፒድ ጸሎት የሆነ ሰሞን በጣም ተጋግለን ነደን የምንቀጥለው ብቻ አይደለም። እስከ መጨረሻ ሂዱ። 10 ዓመት ነው በህይወት የምንኖረው። ከዚህ በኋላ 10 ዓመት እየጸለይን መቀጠል አለብን። በጣም በእግዚአብሔር ቃል ላይ ስትጀምሩ በርትታችሁ ነበር። አሁንስ አብዙ፣ ይባስ፣ ይጨምር። ህብረት ከወንድሞች ጋር ከእህቶች ጋር ህብረት ማድረግ ጨምሩ፣ ይብዛ።
እስከ መቼ? ጌታ እስከወሰነው ቀን። የሆነ ቀን ተወስኗል። እስከዛ ቀን ድረስ ውስጣችሁ ያለውን ነገር ጠብቃችሁ አጠገባችሁ ያሉ ነገሮችን በሙሉ አስተካክላችሁ ፕሮቴክት አድርጋችሁ ጨርሱ። ታይሚንግ። አንዳንድ ሰው መሬት ላይ እንኳን ለሚጠብቀው ነገር በጣም ዋጋ ይከፍላል። በጣም ዋጋ ይከፍላል። መሬት ላይ እንኳን ለሚጠብቀው ነገር እቺ ነገር ልትሆን ነው መሰለኝ ብሎ ብዙ ነገር ይተዋል። ያቺን ነገር ብቻ ፎከስ ሆኖ በጣም በትጋት ይከታተላታል። ዘላለም ነው እየነገርኳቸው ያለሁት። ኢተርኒቲ ነው። ጌታ ኢየሱስ ክርስቶስ ስለመመለሱና ስለመሄዳችን መቼ ሊሆን ይችላል? ድንገት ነው የሚሆነው። በገበሬው እጅ ነው ያለው ጊዜው። የስንዴው ጣፈንታ ምንድነው? መጠበቅ፣ ማደግ፣ መጨመር፣ ሳይዝ መጨመር፣ ቁመት መጨመር፣ መልኩን ማምጣት፣ በደንብ መልኩን ማምጣት። ለምንድነው በየቀኑ እየተገናኘን እንደዚህ የሆነ መድረስ የሚፈለግበት ደረጃ አለ። እዛ ጋር ለመድረስ ነው ፋይት የምናደርገው። በጣም የምትጨቀጨቁት ለምንድን ነው? በጣም ስለምትናፍቁን አይደለም። እኔ ፐርሰናሊ እሱ አይደለም ሐሳቤ። እውነቴን ነው። ይሄንን ማደራሽ በሰው መሙላት የሚባል እቅድ የለም። የሆነን ሰው ለማብቃት ነው በየቀኑ ኑ የምንባለው። ኑና ጸልዩ፣ ሮብ ትምህርት አለ፣ ኑና ተማሩ። ለምን? ስንዴው ይደግ፣ በደንብ ይፋፋ፣ ማቹር ያርግ። ገበሬው ሲያየው ደስ ይላል። ያደገ የፋፋ በደንብ ያፈራ ውፍር ያለ ስንዴ፣ ማቹር ያረገ ስንዴ፣ ቅጭጭ ያለ ስንዴ ነው። ስንዴ ነው። ኦፍ ኮርስ የመዳኛ እምነት አለው ስንዴ ነው። አክሊል ያለው ስንዴ። እስቲ አሜን በሏ። የሚሸለም ስንዴ። ገበሬው ሲያየው እንዲህ ነበረ ማደግ የሚለው። ለብዙ ስንዴዎች ሞዴል ስንዴ። ለምን? ኑ ጸልዩ፣ ኑ አጥኑ። በግላችሁ ዲቮሽናችሁ ላይ ሲሪየስ ሆኑ። በግላችሁ ለብቻችሁ እናንተና ጌታ ብቻ እንደዚህ በህብረት እንደምትተጉት በግላችሁ ደግሞ እስከ መቼ? እስከ ተወሰነው ጊዜ። ክሪቲካል ነው። ባይዘው ታይምን ሚስ ማድረግ ማለት ላይፍን ሚስ ማድረግ ማለት ነው። ብዙ ጊዜ አንደርስ ይጠብቅና ልክ ነገሯ የምትሆንበት ሰዓት ላይ ፍርስትሬት አድርጎ ዞር ሲል ጌታ ይመጣል። ልክ እንደነዛ ባለመብራቶች ዘይት ሴፍ አድርገው ወዲያው ይጠብቃሉ። የእናንተ አይነት ብልጥ ደሞ ሌሎች ደሞ ዝንጎች መቼ እንደሚመጣ ድንገት አይደል እንዴ? መጣ ተባለ። ልመና ወጡ እነዛ። እሱ በመጣበት ሰዓት እነዚህ አብርተው ወደ ውስጥ ገባ ይልና በር ተዘጋ የሚል ቀደም ባባቸው። ከዛ ገበያ ሄደው ዞሮ አስባል። ሰከንድ ካሚንግ አውት ኢየሱስ የመጣ ቀን ጌታ ሆይ መች መሰለ የሚድነው በሰባቱ ዓመት መከራ። ይሄ አውሬው ምስል ተቀብሎ ምናምን ሰው የሚሰቃይበት እንትን ላይ ለምን እዛ ድረስ እንሄዳለን? ከመከራ በፊት ለምን አንሄድም? እስቲ አሜን በሏ። ያስበዋል። የታሰረው ተፈቶ 3 ዓመት ተኩል እንዴት ነው የምትኖረው? ቀድመን ነው የምንሄደው። ከልካይ የተባለችው ቤተክርስቲያን እኮ ናት። መንፈስ ቅዱስ እኛ ውስጥ ስላለ መንፈስ ቅዱስ ይዞን ይሄዳል። እኛና መንፈስ ቅዱስ አብረን እንሄዳለን። ኢየሱስ ደመና ድረስ ነው። አብ በሰማይ ይጠብቀናል። ክብር ለኢየሱስ ይሁን። ለምን? አሁን ቀን አይደል እንዴ? አሁን ጊዜ አይደል? አሁን ሰዓቱ አይደል እንዴ? ሳይዘጋ ቶሎ መወሰን ነው። ሳይዘጋ ቶሎ ወስኖ። ክብር ለኢየሱስ ይሁን። ዝግ አይደለም፣ አሁን ክፍት ነው። ሳይዘጋ ቶሎ ወስኑ። ታይሚንግ በጣም ክሪቲካል ነገር ነው። በጣም ጊዜ ማወቅ። በጣም ጥበበኛ ምንድነው የሚያደርገው? ጊዜው ነው የሚጠቀመው። እንደ እግዚአብሔር ጊዜ ሰጠ አምላክ የለም። ይሄው ጊዜ ሰጠ። እስከ መቼ? እስከመጣ። ያንን ካለ እስከ ዛሬ 2000 ዓመት ነው። በጣም ሰፊው ዲስፔንሴሽን ይሄኛው ነው። ባይዘው ኢየሱስ የተናገረው እግዚአብሔር የሰጠው ጊዜ። አሁን ጌታ ዛሬ መጣ ባይዘው ቶሎ መጣ አይባልም። 2000 ዓመት ታግሷል። 2000 ዓመት ጊዜ ሰጥቷል። እኛ ዘመን ላይ ቢመጣ እንደኛ እድለኛ የለም። እግዚአብሔር ከካሰን እኮ በጣም ቢክሰን፣ በኢየሱስ ዳግም ምጽአት ቢክሰን፣ ኢየሱስ አሁን ተመልሶ ብቅ ጎናችሁ ያለውን ሰው የሚሰበሰብበት ጊዜ አይታወቅም። ተዘጋጅተህ ቁጭ በልበሉት። አንዳንድ ሰዎች ድንገት ካጠገባቸው አምልጧቸው አያውቁ። ወንጌል ሳልሰብከው የምትሉት ሰው የለም። ወይኔ የምትሉት እሱ እኮ ነው።
ዛሬው ከዚህ ትውጡ። ያዘናችሁበት ሰው ካለ ብራዘር አም ሶሪ ይቅር በለኝ። ተበድላችሁ ቢሆን ይቅር በለኝ። ወንጌል ያልነገራችሁት ሰው ካለ ንገሩት። ደውላችሁም ቢሆን ንገሩት። አንድም የቀረ ነገር እንዳይኖራችሁ ዛሬ ይዛችሁ እንዳታድሩ። ጌታ ለሊት ቢመጣስ እዳ ይዘን ያላወራድነው ነገር ይዘን ጌታ እንዳይመጣ። ስለዚህ ዛሬ ጨርሰን እንደርስ። አሜን ነው። ጊዜው ዛሬስ ቢሆን ሳይዘጋ ጨርሰን እንደር። በጣም ልባችሁ የተሰበረ ሰዎች ካላችሁ ደውላችሁ እወዳለሁ ብላችሁ ፍቱት። የሰው ቁጣ እግዚአብሔርን ጽድቅም አይሰራም። አፍጥሯል። እወዳለሁ ስትሉ ውስጣችሁ የተቀመጠ ሐዘን ንቅል ብሎ ነው የሚወድቀው። በይዘው በአንድ እወዳለሁ በጣም አቁስሎ ሊሆን ይችላል። ይቅርታ በለኝ አትበሉ። አንዳንድ ሰው ደውሉ ይቅር በለኝ እንደዚህ እሱ ከመጀመሪያው በደል አይተናነስም። በጣም ብዙ ጊዜ ተጎድታችሁ ሊሆን ይችላል። ዛሬ ትታችሁት ዘግታችሁት እደሩ። ጊዜው ዛሬ ሊሆን ይችላል የሚዘጋበት። ክብር ለኢየሱስ ይሁን። ስለዚህ ጌታ ኢየሱስ ክርስቶስ የተናገረው ጊዜያዊ ነገር አይደለም፣ ዘላለም ነው የተናገረው። ለእነሱ የገባቸው በጣም ጊዜያዊ ነገር ሊሆን ይችላል። እኔ አሁን ይህችን መልእክታውን ጊዜያዊ አድርጌ ልነግራችሁ እኮ እችላለሁ። አሁን ከዛሬውን ካላችሁበት ነገር አንጻር ግን አይደለም። ቴክስቱ እንደሱ አይደለም የሚያወራው። ኢተርኒቲ ነው፣ ዘላለም ውስጡ ያለ ነው። ከዚህኛው ዓለም ተሻግሮ አለ ነው ጌታ እየተናገረ ያለው። እና በቃ እንክርዳድ ኦብቪየስሊ አለ። የት? ስንዴው ያለበት እርሻ ላይ እንክርዳድ አለ። ስንዴው ያለበት እርሻ የሆነ ቦታ አይደለም። እንክርዳድ ስንዴው ያለበት እርሻ ስንዴው አጠገብ እንክርዳድ አለ። እንክርዳድ ብታገኝ ዞር ስትል እንዳደነግጥ፣ ይኸው አንድ ላይ ጎን ለጎን ነው ያደጉት። ደሞስ እንክርዳዱ ራሱ አይገርምም ማደጉ? ስንዴ አጠገብ ስንዴ እርሻ፣ ባለቤቱ ሌላ እንግዳ ዘርቶት አብሮ እንደ ቤት እንደ ስንዴው እኮ ነው አብሮት ኮራ ብሎ ነው የሚያድገው እኩል። የእርሻው ባለቤት መጣና እንዲያሉ ስንዴውን የራስ ላይ አይደል የተከልከው? አዎ እንክርዳዱን አትያው አንተ ደግ። እንክርዳዱ ያለበትም የኔ መሬት አይደለም። በእኔ መሬት አይዞ አትቅና፣ የሚነቅለው ይመጣል። እስከዛስ እደግ አንተ። እስከ መቼ? እኔ የወሰንኩት ቀን እመጣለሁ እለየዋለሁ። ክብር ለኢየሱስ ይሁን። ስለዚህ ምናልባት እንክርዳዱ በጣም እያማረበት ስንዴው በጣም ዋጋ እየከፈለ ሊሆን ይችላል። እርሻው ላይ ስንዴው በጣም እያመመው እንክርዳዱ ደግሞ በጣም በቃ እየተዝናና ሊሆን ይችላል የሚኖረው። እግዚአብሔር ሆይ እንክርዳድ እያማረበት አይዞህ ጄኒዮን መሆንህን ሳትቀይር አሜን ነው አንተ ዘላለም ታርፋለህ። እንክርዳዱ ደግሞ እንግዲህ መጽሐፉ ነው የሚለው እኔ አይደለሁም። ነቅለው ወደ እሳት ይጥሉታል የሚለው እንክርዳዱን ዘላለም ነው አይደል? አሁን እንትን የምናደርገው አሁን እኛ እኔ አሁን ዘላለም ነው የሚታየው። መሬት ላይስ በጣም መልካም ይሁንላችሁ፣ በእውነት ይሳካላችሁ፣ ይቃናላችሁ፣ ደግሞ ይሳካላችኋል፣ ይቃናላችሁ። ምንም ጥርጥር የለም። እግዚአብሔር በእናንተ ሆኖ እዚህ ምድር ላይ መንግስቱ በእናንተ እንደምትገዛ አምናለሁ። ግን ይሄ አይደለም መጨረሻችን። ይሄ መንገድ ነው፣ ዘላለም ነው የሚታየው። ክብራችን ከፊት ነው። በሰው ቃል የማይብራራ የሰው ዓይን ያላየው ክብር ከፊት አለ። ያንን ቀን የወሰነው ገበሬው አባታችን ወሰኑት። እስከዛ ድረስስ እርግጠኛ ሆኜ የምኖረው ስንዴ መሆኔን ብቻ አድጋለሁ። አጠገብ ያለ ተመሳሳይ ስንዴ ሳገኝ አይዞ በርታ ነው። ልክ እንደዚህ በጣም ብዙ እንክርዳድ ሳይ የጊዜ ጉዳይ ነው ብዬ ታግሼ አልፋለሁ። እግዚአብሔር የታገሰው ነገር ላይ ታግሼ አልፋለሁ። እንዳታበላሹ እንክርዳድ ለመነቅነቅ ብላችሁ ስንዴ እንዳነቁ። ክብር ለኢየሱስ ይሁን። ከእግዚአብሔር በላይ ጠበበኛ እንዳትሆኑ ማለት ነው። እሱ የወሰነው ቀን ስላለ በዛ ቀን እናንተ ግን ጊዜያችሁን ተጠቀሙ፣ እድገታችሁን ቀጥሉ። ጊዜያችሁን ግን ተጠቀሙ። መጸለይ ያለባችሁ ጸልዩ፣ ማንበብ አለባችሁ አንብቡ፣ ህብረት ማድረግ አለባችሁ አድርጉ፣ ማገልገል አለባችሁ አገልግሉ። ሌላ ነገር ላይ በጣም ደክማችሁ አገልግሎት ላይ በጣም ጊዜ አለ እንዳትሉ። ሌላ ነገር ላይ በጣም ታይቶናችሁ አገልግሎት አይ ጊዜ አለ ይደርሳል እንዳትሉ። አይደርስ ይሄኛው ነው እንደውም የማይደርሰው፣ ሌላው ነገር እንደውም ይደርሳል። ሌላው ሰው ሲለፋ የኖረው ነው፣ እናንተ ናችሁ የቀጠላችሁት።
እናንተ የምትለፉበት ነው። በጣም በትጋት ስራችሁን ስሩ። ስራችሁ ላይ እንዳሰፉ አገልግሎት ጌታን ማገልገል ላይ ግን ከምንም ነገር በፊት ቅድሚያ ስጡ። ክብር ለኢየሱስ ይሁን። ወዳችኋለሁ። ጊዜያችሁን ተጠቀሙ። ስንዴነታችሁን ጠብቃችሁ እደጉ። የሰማኑን በልባችን ያቆያል። ሕይወት ቃል ያሰማል። መንግሥተ ሰማይ ያወርሳል። ቆመን አጭር ጸሎት ልጸልይላችሁ አልጨርስም። ውስጣቸው ያለው ሕይወት እየደመቀ ይውጣ። ውስጣቸው የተቀመጠው ያንተ ብርሃን እያሸነፈ ይውጣ። ድል እየነሳ ይውጣ። እየገዛ ይውጣ። እያሸነፈ ይውጣ። ያንተ በሚመስል ሕይወት እያሸነፈ ይውጣ። ሲረግሙ ትመርቃቸው ነበር። ሲገሉ ትጸልይላቸው ነበር። ሲያሳድዱና መከራ እንድትቀበል ሲያረጉ ምሕረትን ተለምንላቸው ነበር። በዚህ አይነት ሕይወት ስንዴነታችንን ግለጠው። ለሚጠሉን ብንጠላ ምን ትርፋለን አለ ጌታ ኢየሱስ ክርስቶስ። የሚጠሉንን ብንጠላ የሚወዱንን ብንወድ ምን ዋጋ አለው? እለፉ ዛሬ። የስንዴው ሕይወት የክርስቶስ ሕይወት ነው። የስንዴው መልክ የክርስቶስ መልክ ነው። ዛሬ ጸልያለሁ፣ በብዙ ትህትና ስንዴነታቸው ይውጣ። በብዙ የሕይወት አቋማቸው ሕይወታቸው ይገለጥ። ማንነታቸው ይታይ። እኔ እኮ ስንዴ ነኝ ማለት ሳይጠበቅባቸው ያያቸው ይለያቸው፣ ያያቸው ይወቃቸው። ያደገ የሞላ የበሰለ ክርስቲያኖች እንዲሆኑ፣ ማቹር ያረገ ክርስቲያኖች እንዲሆኑ፣ ክርስቶስን ወደ መምሰል ሙላት እያደገ የሄደ ክርስቲያኖች እንዲሆኑ፣ በነገር ሁሉ ኃይል በላያቸው ላይ እንዲሆን ጸልያለሁ። ጉልበት ይሰጣቸው። በእንክርዳድ መካከል ራሳቸውን ጠብቀው ይኑሩ። የሚመጣባቸው አታክ መደረጋቸው ዲስትራክት እንዳያረጋቸው፣ የሚከፈትባቸው የትኛውም ጦርነት እንዳያዳክማቸው፣ ውስጣቸው ያለው ያንተ ሕይወት እያሸነፈ ይውጣ። የመንፈስን እሳት አታጥፉ ተብሎ እንደተጻፈ ኩንች እንዳያረግ አታጥፉ እንደሚል እየተቀጣጠሉ ይራመዱ፣ እየጨመሩ ይራመዱ፣ እየባሰባቸው ይራመዱ። የበለጠ በጸጋ ላይ ተደግፈው ይራመዱ። በምህረት ላይ ወድቀው ይራመዱ። ኃይል በላያቸው ላይ ሆኖ ይራመዱ። ዓለሙን ድል እያደረጉት ይራመዱ። ባንተ እርሻ ላይ ያንተን ሕይወት አሳይተው ይራመዱ። እግዚአብሔር ሆይ ተመስገን። ስለዚህ ክቡር ሕዝብ፣ ስለዚህ ቅዱስ ሕዝብ፣ ስለዚህ የተባረከ ጉባኤ እጅግ አድርጌ አመሰግናለሁ። ባርካቸው። ልጆቻችሁ ነው። ዋው! እግዚአብሔር ይባርካችሁ። በመኖር ይባርካችሁ። በፍሬያማነት ይባርካችሁ። የተቀበላችሁትን ሕይወት በመግለጥ ይባርካችሁ። የልጁን የክርስቶስ ኢየሱስን ሕይወት በመኖር ይባርካችሁ። እግዚአብሔር ይጠብቃችሁ፣ ፊቱንም ያብራላችሁ፣ ከሰማያት ረድኤቱን ይላክላችሁ፣ በጽዮንም ያጽናችሁ። የያዕቆብም አምላክ በፊቱ ለዘላለም ያቁማችሁ፣ አብሯችሁ ቆሞ ይታይላችሁ። እግዚአብሔር እነርሱ የኔ ናቸው ይበልላችሁ። ከሩቅ ያያችሁ እግዚአብሔርን ባጠገባችሁ ይመልከተው። በነገር ሁሉ በመውጣት በመግባታችሁ በጓዳ በአደባባያችሁ ብሩካን ሁኑ። የምትሰሩት የእጆቻችሁ ሥራ የተባረከ ይሁን። በልባችሁ ላይ የምታስቡት የተባረከ ይሁን። በልባችሁ ላይ ተሸክማችሁ ባደርገው ያላችሁትን ሐሳባችሁን እግዚአብሔር ይባርክላችሁ። የልብህን መሻት ይሞላልሃል እንደሚል ቅዱስ ቃሉ የልባቸው መሻት የተባረከ ይሁን። በውስጣቸው ያለው ረሃባቸው ይጥገብ። መናፈቃቸው፣ ጉጉታቸው ሁሉ ባንተ መገኘት የሞላ የጠገበ ይሁን። እግዚአብሔር ከእናንተ ጋር ይሁን። ቤተሰቦቻችሁን ይባርክ። በእናንተ ላይ በቤታችሁ በትውልዳችሁና በዘራችሁ ላይ እግዚአብሔር በምድራችንም ላይ ሰላምና እረፍትን ያፍስስ። እግዚአብሔር ምድራችንን ይባርክ። ገዢዎቿን ይባርክ። የምድሪቱን መሪዎች እግዚአብሔር ይባርክ። ሕዝቡን ይባርክ። በስመ አብ
በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን።